አኟኮች ጋምቤላ ባይኖሩም ጋምቤላ መኖር አይቻልም። ግንብ ናቸው፣ ምሰሶ ናቸው ለጋምቤላ። ስለዚህ መጥፎ ነገር በነሱ ላይ ማውራት በእግዚአብሔር ፊት በጣም አስጸያፊ ነው። በእጃቸው የተቀበሉት በእንግድነት የተቀበሉት ሪፉጂዎች ተመልሰው እንደዛ ሲያደርጉ መንግስት ዝም ይላል? እሺ የ4 ኪሎ መንግስት ዝም ሊል ይችላል። ኖሮች ዝምድና በመፍጠር በጣም ጥለ ሰዎች እንትን በጣም የተቃኑ ሰዎች ናቸው። ከዝምድና በስተጀርባ ግን ቆይቶ መራራ ነገር አለ። የራስን ጓደኛ እንኳን ቷት የሚሉት ዛሬ ባኛኮች ላይ እንደዚህ አይነት ችግር በጋምቤላ ላይ የሚያመጣው ቷት እና የሱ ቤተሰብ የፓልቻይ ቤተሰብ ያኔ ባለቤቴ ጋብቻ ስመት ራሴ እንትን ሰርግ ሳዘጋጅ የኔም ሚዜ ነበረ። የኔ ሶስተኛ ሚዜ ነበረ። የኔ ሚዜ 3 ነበሩ። 2 ኖሮች፣ አንድ አኟክ፣ አንዱ ቷት፣ አንዱ ስሟውን ማሳውሰው አንድ ኖር ነበር። ግን ያኔ ወደ እንግሊዝ ሀገር ሴት ለፌርዌል ጋብዤው ሲመጣ እሱ ባለስልጣን ስለነበረ ሊገለኝ የሞከረው ሙከራ ሰዎች ነበር አዳኑ። የእንግሊዝ ሀገር ለመሄድ ብቻ እድሉ ስላገኘው እና ከዛ የተገነዘብኩት እስካሁን ከልቤ ይቅርታ አድርጉልኝ ስለ ኖር የሚነገረው ነገር ጓደኝነት ያበጃል። ችግር ከተፈጠረ መጀመሪያ የሚገልግ ጓደኛ ነው የሚባለው ነገር ኮንክሉድ ያደረኩት ከዚህ የተነሳ ነው። ጓደኛዬ ነው ተመልሶ የሚጎዳ። ዛሬ በገንዘብ ሲስተሙ በመደለል ለተለያዩ በኢትዮጵያ መንግስት ውስጥ የሚሰሩ ባለስልጣናት የተደለሉ ፍላጎታቸው እስከ ጫፍ ድረስ አደርሷል። እንደምንሰማው በተለያዩ ኢትዮጵያ ግዛት ውስጥ ወይንም ክፍለ ሀገራት ውስጥ መንደሮች የመሰረቱ ናቸው። መቱ፣ በደለ፣ አዲስ አበባ፣ አሰብ፣ አዋሳ፣ አሁን ሞያሌ። እነዚህ ሰዎች ከየት መጡ? ጋምቤላ የተከፈተ በር ስላለ ነው። የማይዘጋ በር። ከሱዳን መጥቶ 2 ቀን እንደቆየ አይዲ ካርድ አግኝቶ ከአይዲ ካርድ ቀጥሎ የኢትዮጵያ ፓስፖርት የሚያገኝበት ዜጋ የሚሆንበት በር ተከፍቷል። አማርኛ ሲናገሩ ብቻ ኢትዮጵያዊ እንዲመስሉ። በኋላ የሚያስከትለው ችግር ግን አሁን ጋምቤላ የተከሰተው አይነት ችግር ይሆናል። ኢትዮጵያ ካልተጠነቀቀች በኖሮች ምክንያት ኢትዮጵያና ሳውት ሱዳን አንድ ቀን
ከፍተኛ ውጊያ ውስጥ የሚገቡበት ሁኔታ ይፈጠራል። በሳውት ሱዳን ያለው ችግር የሪክ ማቻር ችግር ጋምቤላ ነው። የጋምቤላ ሰዎች ነው የተማቀቁበት ያለው። የሪክ ማቻር ችግር ነው አኛኮችን የሚጨፈጭፉበት ጋምቤላ። አኛክ መጥፎ ነው የተባለ፣ አኛክ ዘረኛ ነው የተባለ፣ ከሰው ጋር መኖር አይችልም የተባለ፣ እነዚህ ሰዎች በየዋነት የሚቀበላቸው ሰዎች መጥፎ መንፈስ ከብሔረሰቡ ጋር እንዲኖራቸው ያደረጉ የዲሰምበር 13 አይነት ነገር በብሔረሰቡ ላይ ጄኖሳይድ እንዲፈጠር የሚያደርጉት እንቅስቃሴ ነው በእነሱ የምናየው። በትክክለኛነት አውስትራሊያ ያለው ልጃቸው የትናንት የተፈለፈለው ገልዋቅቦም የሚባለው የሱ የፖለቲካ አካሄድ ስሙት። አኛኮች የከሰሰ ነው ያደገበት የተወለደበት ሁኔታ አፕሪሺየት ሳያደርግ በብሔረሰቡ ላይ ጄኖሳይድ ለማስከተል እሱም አድርጓል። ከቲፒኤልኤፍ ጋር ሆኖ ያኔ ጥሩምባ ሆኖ እንደዚህ አይነት መንፈስ ሲያራምድ የነበረ ሰውና በብሔረሰቡ ላይ ጄኖሳይድ እንዲፈጠር ካደረጉ ሰዎች አንዱ ነው። በዚህ የሚከሰስበት ይሆናል አንድ ቀን ሁኔታ ቢፈጠር። ጋምቤላ የተከሰተው የዲሰምበር 13 ባባሾች የሆኑ እንጂ በስተጀርባ ያለው ኗሮች እንደሆኑ ይገባናል። አሁን ግን ታየ። ናት ኔሽን ሙቭመንት አርጎ ሲመጡ በቡድን መሳሪያ የታገዘ ጦርነት በአኟኩ ላይ ሲያካሂዱ ድሮ የነበሩ መንደሮች የአኟክ መንደሮች ሲፈናቀሉ እዚህ አይገባቸውም እያሉት እንደ ኢታንግ ታሪካዊ ከተማ ነች። ከጋምቤላ በፊት የተቋቋመ ከተማ ነው። ጂካው ራሱ የአኟክ ወረዳ ነው። ግን የታሉ አኟኮች? አኮቦ የአኟክ ወረዳ ነው። ግን የታሉ አኟኮች? ተፈናቅሎ አሁን የኛ ሰው በሳውት ሱዳን፣ በኡጋንዳ፣ በኬንያ ስደተኛ ሆኖ ነው የኖሩታል በተፈናቀሉበት። ስቲል ግን ያ ሳይበቃ ያሉ መንደሮች በሙሉ እንዲፈናቀሉ የማያደርጉት ነገር የለም። አሁን በአሁኑ ሰዓት ቷት አዲስ አበባ ሊሆን ይችላል ወይንም ጋምቤላ ሊሆን ይችላል። በጮልነት ከመንግስት ጋር መንግስትን እያሳሳተ እኔ ዶክተር አብይ አከብራለሁ። እሱ ከኖሮች ጉቦ ይቀበላል ብዬ አላምንም። ግን አብይ ለማሳሳት ከሱ በታች ያለው ባለስልጣኖችን በገንዘብ የመደለል በስጦታ የመደለል እነሱ ሚስኢንፎርም እንዲሆን የማድረግ ጥረት ነው እንትናቸው። በታሪክ ውስጥ የማይታወቅ እስከዛሬ ያልተሰማ የኢትዮጵያ ዲፌንስ ፎርስ ምክትል ኖርም መሆኑን ስንሰማ አንጀታችን በጣም ይራራል። እሱ የሚያካሂደው ከዛ ድርጊት ነው። አኟኮችን ለማጨፍጨፍ፣ ለማንሳት፣ የጋምቤላ ችግር ለማባባስ
ግን አላማቸው ናት ኔሽን ለማቋቋም አኝዋኩ ግን ለብቻው የተሟገተ ነው ለብቻው የተሟገተ አኝዋክ ለብቻ መመከት መንግስት ከሩቅ እነሱን ማየት ዲፌንስ ፎርስ ያለ ፌደራል ፖሊስ ያለ ለብቻው እንዲመከት መድረክ ወንጀል አይደለም ወይ አኝዋኮች ዜግነታቸውን የጠየቁ ናቸው በእውነት የኢትዮጵያ ዜጎች ሆነን ተቆጠረናል ወይ በእውነት አኝዋኮች የኢትዮጵያ ዜጋ ናቸው አሁን እንደ ኢትዮጵያ ዜጋ ይቆጠራሉ የሚዋገቱት የቡድን መሳሪያ ካላቸው ሰዎች ለዓላማ የተነሱት የኖር ቡድን ናቸው የሚዋገቱት ድንበሩ ክፍት ነው ከዚህ የባሰ ደግሞ ድሮ የምናውቀው የጋምቤላ ወደብ እስከማንሳት ድረስ ወደ ጅካው እስከመውሰድ ድረስ አሁን መርከብ አይመጣም ድሮ ከጋምቤላ መርከብ ካርቱም ይሄድ ነበር አሁን ግን መርከብ ጋምቤላ አይገባም አይተናል በነገሏክ እንትን ጊዜ እሱ የክልሉ ፕሬዝዳንት ኤዶ ከርሸለ ያሉ አኝዋኮች ሲጨፈጨፉ የደቡብ ሱዳን ባንዲራ ጋምቤላ ከርሸለ ውስጥ ሲያቆሙ ሁላችን ገርሞናል መንግስት ምንም አልወሰደም ዳልዲም የሚባል የልጆች ቡድን በራሳቸው አነሳሽነት ትግል ወስደው ያ ስርዓት እንዲለወጥ ሲያደርጉ ይህ ግለሰብ እስከ 7 የሚሆኑ ልጆች በከተማ ሲያስገድል መንግስት ዝም ብሏል ከዚህ ባስ ብሎ አምባሳደር ኦን ሾማል አኝዋኮችን ስለጨፈጨፈ እኛ አንጀታችን በጣም ነው የሚያርር የጋምቤላ ቅርስ የጠፋ ነው ያ የነበረው ፍቅር የጠፋ ነው የጋምቤላ አንድነት የጠፋ ነው ዘረኝነት የሌለበት ከተማ የዘረኝነት ቦታ የሆነ ነው ሰው የሞተ ነው ግን እናንተ ጋምቤላ የተወለዳችሁ ደገኛ የተባላችሁ እኔ ደገኛ መሆናቸውን መጠራት ትንሽ ይዘገንኛል የጋምቤላ ሰዎች ነው ማሩ የጋምቤላ እምብርት ናችሁ አኝዋክ ብቻውን ሲሟገት ማየታቸው ተገቢ ነው ወይ ጋምቤላ ለናት ኔሽን መስጠት ይገባናል ወይ የኛ ፍቅር እኮ ለኢትዮጵያ ሁሉ ምሳሌ መሆን ይችላል አብረን ኖረናል በፍቅር እንደ አንበሉ በዘሩ አማራ ነው ልቡ ግን ጋምቤላዊ ነው በጣም ጋምቤላዊ እነ ጆርጅ ኒኮላ የኦሮሞና የግሪክ ክልክል ነው ከኦሮሞ ልቡ ጋምቤላ ነው
ለጋምቤላ ብዙ ጥሯል። እና አላዛር አሉ ትግሬ ነው። ለጋምቤላ ብዙ ስራ ሰርቷል። ሲኞር ፖርትሊኒ የኢጣሊያን ሰው ናቸው። ለጋምቤላ ብዙ ሰርቷል አሉ። እና አቶ ነጋሽ ልባቸው ለጋምቤላ ይሆንስ እስካሁን እና አራያ ጉራጌ አሚን ትግሬ ጉራጎች አሉ። እንደዛ አይደለም፣ በስም በዘር አይደለም ማንነታችንን የምናውቀው። ጋምቤላ በፍቅር ነው የምንተዋወቀው። የነጋሽ ወልዱ የነጋሽ ብርሃን የሲኞር ፖርትሊኒ መቃብር ድምዶሎ መሆኑ ራሱ እንደዛ የሚቀበሩ ሰዎች አልነበሩ። ይሄ የጋምቤላ ሽማግሌ ነው፣ ተከብሮ የሚቀበር ሰው ነው። እነዚህ አዛውንቶች እነዚህ ሽማግሌዎች የጋምቤላ ቁንጅና የሚታይባቸው ሽማግሌዎች ናቸው። ለጋምቤላ ብዙ ሰርቷል። በጣም እናከብራቸዋል። ያኔ በ2002 ላይ ሰላምና ማረጋጋት ስናደርግ የኔ ምክትል የነበረው አቶ አምበሉ ነበሩ። የነበራቸው ነጆርጅ የነበራቸው ኮንትሪቢዩሽን ለጋምቤላ ሰላም ለጋምቤላ ልማት በጣም የሚጥሩ ሰዎች ነበሩ። ሻለቃ አሰጋይ እንደ ልጅ የመከሩ ነበር። ተው እነዚህ ሰዎች እንደዚህ አይደለም ይያሉ። ሻለቃ አሰጋይ ግን ከቲፒኤልኤፍ የተቀበለው ትዕዛዝ አኝዋኮችን ለመጨፍጨፍ ስለነበረ የነዚህ ሽማግሌዎች ምክር አልሰማም። ግን እነዚህ ሽማግሌዎች ተው እነዚህ ሰዎች እንደዚህ አይደለም የተባለ ይነገረው ነበር። በኋላ ግን ገደላቸው። ይህ ሰውዬ የት እንዳለ አሁን አላውቅም። ከኛ ጋር ነበር ሻለቃ አሰጋይ። ግን በኖርና በአኝዋክ መካከል ሰላም እንዳይኖር በጣም የጣረ ሰው ነበር። ሰላም ስለሸፈነ በጣም ቀና፣ ደስታው አልነበረም። እነዚህ ብሔረሰቦች እንዲገዳደሉ ነበር ፍላጎቱ። እነዚህ ግን እነ አቶ አምበሉ እነ አቶ ጆርጅ በቀጥታ ይነገረው ነበረ ተው የተባለ። እነዚህ ሽማግሌዎች ነው ያሉ። አማራ ይሁኑ ኦሮሞ ይሁኑ የጋምቤላ ሰዎች ደንበኛ የጋምቤላ ሰዎች የጋምቤላ አዛውንቶች እነዚህ ናቸው።
አኟኮ የሚፈልጋቸው እንደነዚህ አይነት ሽማግሌዎች ናቸው። የሚያጣሉ የሚያናቁሩ ሳይሆን ጋምቤላ በሰላም መኖር ይቻላል። የኢትዮጵያ ትንሿን ሞዴል ማድረግ የሚቻልበት ብዙ ኦፖርቹኒቲ አለ። ዘረኝነት የሚባል ነገር የለም። ጎሰኝነት የሚባል ነገር የለም። አሁን ወደዛ አስገባችሁን ሳንወድ ከነጭራሹ ጋምቤላ ተቆርጦ አኟክ አልቆ ጋምቤላ ተቆርጦ ለመውሰድ ናት ኔሽን ለማድረግ ምን ትጠብቃላችሁ? የጋምቤላ ህዝብ ተነሱ፣ ከአኟክ ጋር ሁኑ፣ ተሟገቱ። ይህ ህዝብ የኢትዮጵያ እንትን ስራ ነው ወይንም ውጊያ ነው እያካሄዱ ያሉ። የብሔር ብሔረሰብ ውጊያ አይደለም። ኢትዮጵያ ማድረግ የነበረበት ውጊያ ነው አኟኮች እያካሄዱ ያሉት። ተነሱ፣ ከአኟኮች ጋር አብራችሁ ሁኑ። እነዚህ ሰዎች ወደ መጡበት ይመለሱ። ጂካው ሊብሬት መደረግ አለበት። አኮቦ ሊብሬት መደረግ አለበት። ከናት ኔሽን ፍላጎት ጂካው፣ አኮቦ፣ ኢታንግ ማንኛውም አይነት ጋምቤላ ወረዳ ውስጥ ያሉት ጋምቤላ አሜን በጋምቤላ ውስጥ ያሉ ወረዳዎች በሙሉ ከናት ኔሽን ሊብሬት መደረግ አለበት፣ መጠረቅ አለበት። ወደ መጡበት መሄድ አለባቸው። ሪፉጂዎች ናቸው። በሰላም መኖር ቢችሉ ኖሮ ማስቀመጥ እንችል ነበር። አሁን ግን ከነጭራሹ ክልሉ ቆርጦ ለመውሰድ እስከዚህ ድረስ ዝም ይባላል? አኟኩ ቆርጦ ተነስቷል። በሚችለው አቅም ከነዚህ ሰዎች ጋር ይሟገታል። እናንተ ተነሱ፣ ጋምቤላ ተነስ፣ አብራቸው ተሟገቱ ከነዚህ ሰዎች ጋር። ጋምቤላ በፍጹም የናት ኔሽን አካል አትሆንም። በጮልነት የሚያደርጉት ድርጊት ካሁኑ ቢገባቸው ጥሩ ነው። ሲስተሙ በገንዘብ መደለል የለበትም። መጀመሪያ የአገር ነው መቀደም ያለበት። ጋምቤላ ብዙ ሪሶርስ አለ። በፍቅር ከተሰራ በሰላም የምንኖርበት ሀገር ነው። ማንም ሰው በሰላም መኖር ይችላል። አሁን እስከ ጫፍ ደርሷል። የቡድን መሳሪያ ካመጡ ዛሬና ነገ የሚያደርጉት እቅዶች በሙሉ እያወቃቸው ዝም ማለት ተገቢ አይደለም። የጋምቤላ ህዝብ ተሟገቱ። ከአኟኩ ጋር ቆሙና እነዚህ ሰዎች ተጠርጎ ወደ መጡበት ይመለሱ። እንዲያውም ጁካው አይደለም አሁን የኛ ፍላጎት፣ ጁካውና አኮቦ አይደለም የኛ ፍላጎት፣ እሱ የኛ ነው። 43 ቀበሌዎች ነው ከታንግ ጀምሮ እስከ አኮቦ የተፈናቀሉት በእነዚህ ሰዎች። ኖር ዞን ተብሎ እንኳን መጠራቱ ተገቢ አይደለም። የአኟክ መሬት ነው እሱ ተቆርጦ በናት ኔሽን ግዛት ውስጥ ሊሆን አይገባም። እንኳን እሱ ናስር ራሱ የአኟክ ነው። ከተፈለገ እሱም
ሊብሬት ማድረግ እንችላለን። እዛ አሲሚሌት የተደረጉ አኟኮች አሉ። ናስር እስካሁን ድረስ የሚያለቅሱት እነሱ ጋር መድረስ ያስፈልገናል። ከተፈለገ እነዚህ ሰዎች እስከዚህ ድረስ ከመጡ እስከ ናስር መሄድ አለብን። የናስር ጉዳይ ከሳውት ሱዳን እንጂ ከኑዌር ጋር አንደራደርም። በናስር ምክንያት ሳውት ሱዳን በፍቅር ከፈለገ ያኛው መሬት ስለሆነ ለኛ መስጠት ይገባል። ኦር በስምነት መኖር ይቻላል። እዛ ያሉ አሲሚሌት የተደረጉ አኟኮች ሊብሬት ማድረግ አለብን። እንኳን ጋምቤላ ቀርቶ ተነሱ። ጋምቤላ አማራ የሆናችሁ፣ ኦሮሞ የሆናችሁ፣ ትግሬ የሆናችሁ፣ ከምባታ የሆናችሁ፣ ጉራጌ የሆናችሁ፣ በጋምቤላ የተወለዳችሁ ልጆች አንድነት ፈጥራችሁ ይህን ነገር ከምድሪቷን እንድታጠፏት ያስፈልጋል። በቁርጠኝነት መነሳት ያስፈልጋል። ጋምቤላ ሰላም ያስፈልጋታል። ጋምቤላ ልማት ያስፈልጋታል። ጋምቤላ ፍቅር ያስፈልጋታል። መኖር አይቻልም በእንደዚህ አይነት ሁኔታ። ይህን መጠረቅ ከቻል ጋምቤላ ለማንም ይበጃል። ሪሶርስ አለ፣ ለኢትዮጵያም ሁሉ ይበጃል። አገር ተቆርጦ እስከሚወሰድ ድረስ ነው እንዴ የምንጠብቀው? አስቡት። የኛ አዛውንቶች የነበሩበት ሁኔታ አስቡት። በፍቅር ያቆየዋት ጋምቤላ አሁንም እሱ በፍቅር ማቆየት ግዴታችን ነው። ጋምቤላ ተነስ፣ ጋምቤላ ተነስ። አትተኙ። ከአኟኩ ጋር አብራችሁ ሆናችሁ ተሟገቱ። ጋምቤላ ከናት ኔሽን ፍሪ አድርገዋት። የቡድኑ መሳሪያ ይዞ ቢመጡ እንኳን መሬቱ ታሪኩ የኛ ስለሆነ የትም አይገቡ። የኛ ሰዎች ወንነት ያሳዩ ናቸው። ወደ እግዚአብሔር በመጮህ እነዚህ ሰዎች የተማገቱ ናቸው። እኛ ሰው እንወዳለን እንደ ጋምቤላ። ግን እንደዚህ አይነት ሁኔታ የሚመጣው እንግዳ መቀበል ማስቀመጥ ምን ችግር እንዳስከትል አይተናል። ከነዚህ ጋር አንራመድም። ዘረኝነት አይደለም። ጋምቤላ ከችግር ለማዳን ነው። በፍጹም ጋምቤላ የናት ኔሽን ምድር አትሆንም። ጋምቤላ ስንል ደግሞ ጅካው አኮቡ ነው የሚጨምሩ። እሱ የኛ መሬት። ከዚህ አልፎ ገና ወደ ናስር እንገባለን። ስለዚህ ለአብይ የሚሰጠው ኢንፎርሜሽን ከጋምቤላ ሰዎች የወጣ ኢንፎርሜሽን መሆን አለበት። ጋምቤላ ማዳን የሚቻለው
በጋምቤላ ሰዎች ነው። በፌደራሉ አይደለም አይተናል። በፌደራል ማዕከልና በአብይ መካከል ችግር እንዳለ ያየን ነው። መጀመሪያ እንታጠቅ፣ የጋምቤላ ሰው አንድ ላይ ሆነን እጅ ለእጅ ተያይዘን አንድነትን ይፈጥር። ለምድራችን የሚበጀን ሰላም እኛ ነው የምናውቀው። ከዛም በኋላ ለፕራይም ሚኒስትራችን ይሄን የሚበጀን ብለን እናሳውቃለን እንጂ በገንዘብ የሚደለለው አይነት አካሄድ ምን አይነት ችግር እንዳስከተለ ስላየን ጋምቤላ ሆነን የጋምቤላ ልጆች ሆነን አንድነት ፈጥረን ጋምቤላ ከናት ኔሽን እናድናት።